በመጀመሪያ ግን ሳነበው እምሰራው አልመሰለኝም ነበር ምክንያቱም የራሴን ነገር ማያለው እንደገና ከኔ ጋር ብዙ እምችለው አልመሰለኝም ነበር ግን ወደ መሃል ላይ ስገባ በጣም ህይወቱ በጣም የሚማርክ ህይወት ያለው ነውና ሪሊ እውነተኛ ፍቅር ያለው ሰው ነው በቃና ማንበቤን ቀጠልኩኝ መጨረሻ ላይ ስደርስ በእውነት ልቤ ተነካና አለቀስኩኝ በቃ ይሄንን ሰራዋለሁ አልኩኝ እና በመጀመሪያ ያው ሄኖክ ስክሪፕቱን አምጥቶ በሚሰጠኝ ጊዜ እንድመለከትለት እና አንዳንድ ሐሳቦችንም ደግሞ በዛ በስነ ጽሁፉ ዙሪያ እንድሰጠው ሲጠይቀኝ ተመለከትኩት ስነ ጽሁፉን በጣም ቆንጆ እንትን ነበረ ጽሁፉ ጥሩ አይነት ፕሎት አለው እንትኖችም ካራክተሮችም ደግሞ ገጸ ባህሪያቱ በተለያየ የቅራኔ ሂደት ውስጥ ያደጉ ናቸው በተለያየ ፍቅር ቢሆንም ዋናው ፍሬ ሐሳቡ ዋናው ቲሙ በፍቅርን በተለያየ አይነት የቅራኔ ሂደቶች ውስጥ እያሳደገው መጥቶ ስነ ጽሁፉ በመጨረሻ ላይ የክርስቶስን ባህሪ በሆነው እውነተኛ ፍቅር እያንጸባረቀ ታሪኩን ያሳደገው ለዛ ባለው መንገድ የተቀመጠ ጽሁፍ ነበር እና በጣም ደስ ይላል አጀማመሩ ሌላ ነበር ግን ወደ ኋላ ላይ ሪሊ እውነተኛ ሰው መሆኑን እውነተኛ የእግዚአብሔር ፍቅር በልቡ እንዳለ የሚታይበት ሰው ነውና ታዲዮስን በጣም ነው የወደድኩት ቻሌንጆች ነበሩ አጠቃላይ ወደ 3 አመት ወስዶብናል በጣም ረጅም ጊዜ ነው ግን ሙቪውን ስናየው ከቻሌንጁ የበለጠ ሙቪውን እንድንሰራ የሚገፋፋን ነገር ነው የበዛው አንዳንድ ቻሌንጆች ነበሩ ለምሳሌ ከከተማ መውጣት ራቅ ብለን ሄደን እዛ የመቀረጽ ሁኔታዎች አሉ የተቀረጽነውም ደግሞ ሳይሆን እንደገና እሱንም እንቀርጽበት ሁኔታዎች ነበሩ ጊዜያችንን እንሰጥ ነበር ቀደም እንዳልኩት ግን ከዚህ ሁሉ በላይ ሙቪውን እንድንሰራ ሁላችንም በቃ ውስጣችን ስላለ ከቻሌንጁ የበለጠ ማለት የሙቪው ፍቅር በለጠ ማለት ነው ፊልሙንም ደግሞ ተመልክቼው ነበር ፊልሙም ጥሩ ተደርጎ ተሰርቷል ስነ ጽሁፉን ወደ ፊልም ለመተርጎም ብዙ ጊዜ አስቸጋሪ ነው ነገር ግን ይሄንን በመመለከትበት ጊዜ ጥሩ አድርጎ ነው የተተረጎመው ጧትና ማታ ስምህን እየጠራው ብቻ እናቴ ጆሮ ዳባሽ ፊልሙ በመጀመሪያ ሲነሳ ፍቅርን የእናትና የልጅን ፍቅር ልጅ የእናቷን ፍቅር በማጣት ያለባትን ብሶትና ጥላቻ በውስጡ ያረገዘውን ጥላቻ ያሳየናል የእህትና የወንድም ፍቅር የጓደኛ ፍቅር ያሳየን እንደዛ ያለገር ያሳየን ይመጣና በመጨረሻ ደግሞ እውነተኛ የሆነውን ፍቅር የመበለጥን ፍቅር ለሰው ሰውን በመርዳት ሰውን ከራስ አስበልጦ በመመልከትና ከፍተኛ የሆነውን ፍቅር በማሳየት ክርስቶስ ለኛ ያሳየንን አይነት ፍቅር በማሳየት ከበፊት ካየናቸው ከስንጀምር ታሪኩን ስንጀምር ካየናቸው ከገሃዱ ዓለም ፍቅር ወጣ ባለ መንገድ ሰማያዊ የሆነውን ፍቅር ያየንበት ፊልም ነውና ፊልሙም ከስነ ጽሁፉ ጋር በሚታይበት ጊዜ ጥሩ ተደርጎ ተተርጉሟል በጣም ደስ ብሎኛል በጣም ጥሩ ነበር በጣም ቆንጆ ነበር በጣም ነው የወደድኩት በፊልሙም ጥራት በተለይም ደግሞ በሚያስተላልፈው መልእክት በጣም ነው የተደሰትኩት አቀራረቡም ልብ የሚሰቅል አይነት ነው በቃ እንዲህ ነው የሚሆነው
ብሎ ለሚገምት ሰው ሌላ አቅጣጫ ይዞ ሲሄድ ነው። ልብ የሚሰቅል አይነት ሆኖ ነው ያገኘሁት። በአጠቃላይ ስነ ጽሁፉ በጣም ቆንጆ ነው። መልእክቱ በጣም ጥሩ ነው። ጥሩ መልእክት አለው። ስለ ይቅርታ የሚናገር ነው። ይቅርታ በሰው ህይወት ውስጥ ያለው አስፈላጊነት ላይ ያተኩራል። ይቅር አለ ማለት ይቅር የማይባለውን ሰው ብቻ ሳይሆን ይቅር የማይለውንም ሰው እንደሚጎዳ ይናገራል። ሙቪውን ለመስራትም ብቻም አይደለም። እኔ የራሴን ፐርሰናሊ ራሴ የተማርኩባቸው ብዙ ነገሮች አሉ።